ዲያ ኧረ አጎቴ እየጠነቀቅ ኧረ በቀስታ ነዳ እንጂ ነጅ ለቁኝ እኔን ማናችሁ እናንተ ያ ፖሊስ ስለኛ የነገርሽ የለም ያ ፖሊስ ያንቺን ስም ቁጥር አድራሻ ሁሉ ነገርሽ ለኛ ሰጠን እኛ ያንቺን ቤት አየን አሁን ደግሞ አንቺ ትሄጂና የኛንም ቤት ታያለሽ ኧረ ምንድነው ይኸውላ ምንድነው እየሆነ ያለው አክስቴ እነዚህ ሰዎችን ተሸክመን ልንወስዳት ነው ብዙ ብቀልጂ አንቺንም እንሸከምሻለን ገባሽ ኧረ በጣም ጥሩ ነው እኔ መቼም ይሄ ልምድ አልነበረኝም እስከ ዛሬ ማንም የተሸከመኝ የለም እናንተ ኩል አይደላችሁ ልጄ ይሄ ምንድነው ኩል አይደላችሁ አንዴ ተሸከመኝ ነን እንዴ አንቺ ነኝ የምልሽን ስሚ ኧረ ለቃት እንጂ ልጄ እሷን ይሄንን ከረጢት ያዝመጣው ነኝ ወደዚህ አንቺ ነገር ንገሪኝ አንቺ መቼም በእንደዚህ አይነት ውድ ከውጭ በመጣ መኪና ተቀምጠሽ ታውቂያለሽ አላውቅም አታውቂም አይደለ ዞር በል ጉማሬ የቱ ጋር ነው የቆምከው እንዴት እንለፍ ወደዛ ሂድ ወደዛ ቀስ ብለሽ ዘና ብለሽ ከነሱ ጋር ሂጂ ምክንያቱም አንቺ እስከ በሩ ነው የምትሄጂው ኧረ አክስቴ ግን በሩ ላይ እኛን ማን ያስቆመናል ኧረ ባሪያው አያስቆምም ይጠፈጥፋል እንጂ እንሂድ አማልኩ ይጠብቃችሁ መላጣው ተጠንቀቅ ይህን ፊልም በአዲስ መልክ አስተርጎ የሚያቀርብላችሁ ኤቶን ፕሮዳክሽን ነው ሄሎ ጄ ጄ ደደብ ከፊት ለፊት ዞር በል ኧረ አንተ እማዬ አሳያለሁ ቆይ አንተ እንዳለቃቸው እነዚህ ሩጥ ኧረ በዚህ በኩል ሄሎ ቶሎ ተጨማሪ ሰዎች ላኩልን እኛን ለማዳን ወዴት ነው የምንሮጠው ኧረ ፍጠን ቶሎ በል ኧረ ግባ ወደ መኪናው ቶሎ በል ፍጠን ከፈራሪ መኪና ያረጀ መኪና ስር ገባን በሩ ላይ ማን ያስቆመናል ብለ በጣም ስታወራ ነበር ኧረ ሌሎች ሰዎች ደውል አሁን ምን ላድርግ ላልቃይዳ ለደውል እንዴ ኧረ እየተናከሰ እኮ ነው አውሬ ነው እንዴ እንዴ እናትየው አይን
መጥፎች እናንተ ታስገድሉኛላችሁ ለኛ ይቅርታ አድርጊልን እባክሽ እኛ አጥፍተናል እናቴ በእናቴ እምላለሁ እናቴ በህይወቴ መቼም የዚያን ስህተት አንፈጽምም ዝም በል እናት አባታችሁ ጥሩ ነገር ቢያስተምሯችሁ ኖሮ እናንተን 2-3 ጥፊ በልጅነታችሁ ቢመቷችሁ ኖሮ ዛሬ ይሄ ቀን አይመጣም ነበር ማን ያንተ አባት በጣም ኃይል ያለው ሰው ነው እናቴ ረል ልጄ እና ከሱ ምን ተማርክ የኛ ስራ ከተፈጸመ ገሃነም ይግባ ህዝቡ ሰማችሁ የኛ ስራ ከተፈጸመ ገሃነም ይግባ ህዝቡ ቄሱ አንተ ተቀመጥ እኔ ክፍያን ይዤ ልምጣ ምን ነው እባክህ እዚህ ምን ታረጋለህ እኔ ለማድረግ ሳይሆን ለማስፈጸም ነው የመጣሁት ያንተን ጋብቻ ልጅ እናት ብዙ ሴቶች መርጣለች የኔ እናት ታሞኛታለህ እናት እንዴት ላሞኛት ይችላል እሷ እኮ ሴት ነች መቼም የአካል ንክኪን ላይ እንዳትፈጽም እንዳነካኝ እናቴ ልጅ ጄ እየመታኝ ነው ጄ በእኔ ሞት ይዣለሁ ቄሱን እንዳመጣው አሁን አናግረኝ ለምን እንደዚህ ይመስለኛል በአንተ እጣ ፋንታ ላይ ዛሬ መደብደብ ተጽፏል ጥሩ ማን ነው የሚደበድበኝ እኔን አንተ አይደል ሁሉንም የምትደበድበው አሁንም እናት አንተንም እኮ አስማለች यार एक बात बता इतनी አን ነገር सब सुंदर लग रहे हैं ये በዚህ ቆንጆ ፎቶ ላይ ሁሉም ቆንጆ ነው ይታያል ይሄ ፊት ለምን ተሸፈነ ግለጸው ለማየት ፍላጎት አለብኝ ፍላጎት አለባው እና ራስ ገልጸው बनाई हुई है ይሄን ያህል ትልቅ ጡንቻው ይሄን ያህል ጉልበት የለም አንድ ወረቀት መላጥ ይሄን ምን ላድርገው ማዬ ያው የፍላጎት ወለድ አረፈብ ፍላጎት አለብኝ ለምን መታሽኝ እኔ መጀመሪያ የዚችን ገፊ ፊት ድጋሜ ሸፍነው ይሄው ሸፈንኩት ማዬ አንቺን ገፊ አረገሽ አረ አንተ እርኩስ क्यों मारे मेरे को አረ ለምን መታሽኝ እኔን क्यों मारे मेरे को ለምን መታሽኝ እኔን ये लो ይሄው አነሳውት ይኸውልሽ መቼም የአካል ጥቃት ላይ እንዳትፈጽሚ ቆይ እቺ ልጅ ማነች መልካም ልጅ ንገሪኝ እቺ መልካም ልጅ ማነች የት ነው ያለችው እሷ አረ ምንድነው ዞር በይ አንቺ እንዴ ማለት እኔ አላመት ላንቺ ወንድ ስፈልግ አንቺ ያኔ ከዚህ ልጅ ጋር እየዞርሽ ነበር አንቺን ብለሽን ስትሄጂ ፊልም ለማየት ልሄድ ነው ስትኝ ወይ ለጥናት ነው የሚሄደው ስትኝ ጓደኞቼ ቤት ነው የሚሄደው ስትኝ ያኔ ከሱ ጋር ነበር ትዞር የነበረው ማለት ያን ሁላ ነገር ዋሸሽኝ እኔን አዎ ምክንያቱም ላንቺ ብዙሽ የማይረባ ጥያቄ መልስ ልሰጥ አልፈልግም ነበር ለምሳሌ ልጁ ማን ነው ከየትኛው ቤተሰብ ነው ምን ያህል ገቢ ያለው ዘሩና ብሔሩ ምንድነው ቋንቋው ምንድነው ስጋኑ አትክልት ነው የሚመገበው ምን አይነት ወሬ ነው የምታወራው እኔ እንዲህ ብያለሁ እንደዚህ አይነት ጥያቄ ጠይቄያለሁ ጄ አሬውን ነገር ተናገር እንጂ ከጌታ እንደዚህ አይነት ንግር በኋላ ማየ ስሜት ያውነች ከማያት ቃል መውጣት አቃተው መናገር ይፈልጋ ነበር የሁለታችሁ ትዳር ስኬታማ ይሁን ልጆች ኑራችሁ ስራክ ምርጥዩን ፍቅር የሞላውንላችሁ ትዳራችሁ ባጭሩ ተባረኩ በትዳራችሁ በሰላም ኑሩ የኛ እናት ምርቃት ከናንተ ጋር ነው ገባ አመሰግናለሁ አይደለም थैंक यू मम्मी जी አመሰግናለሁ እናቴ አመሰግናለሁ ቆየኝ ገሃነም ግባ አንተ ምንም አይመስል ነገር ነው ምንም አይደለም እንሂድማዬ እንኳን ደስ አለሽ አሁን ተደበደብክ ራሷ ምን አድርጋ ነው የምታስበው እንዴት አለ ጄ የዛን ቀን ውሳኔ ወሰንኩኝ እኔ ልጄ እኔ ከመረኩለት ሴት ጋር እንደማጋባው थोड़ा पानी मिलेगा ትንሽ ውሃ አገኛለሁ ያዥ አመሰግናለሁ ትንሽ አይጥ ዞር በይ ከቢር स्कूल की मेरी बहुत अच्छी मेमोरीज እዚህ ትምህርት ቤት ላይ ጥሩ ትዝታ አለኝ እንዴት ነው ሶማ ወንድሜ ደህና ነኝ እንጂ ባቡ እንዴት ነው ሶማ ወንድሜ አረ እግሬን እየነካው እኮ ነው ሶማ ወንድሜ ክብር የእንድ ባል ነው ምን አይነት ልጅ ነው በጉይሳብ አስተማሪዎች አንቺን መርዳት አይችሉም እባክሽ መቤቴ አለቄ ትልቁን ያንተን ሪኮርድ እንዳለ ይሰብራል ልንገር ቆይ አንድ ጊዜ ቆይ ጄ यस मैम አቤት መቤቴ እቺ ሱመን ትባላለች ሃይ ሱመን कोई आने वाला था እሷን ለመርዳት የሚመጣ ሰው ነበር ግን ያ ሰው ሊመጣ አልቻለም እናንተ እሷን እርዳታ अरे मामू ኧረ አጎቴ እርዳት እንጂ मेरी हिस्ट्री टीचर है यार የኔ ታሪክ አስተማሪ እኮ ነች እባክህ ओके मैम እሺ መቤቴ थैंक यू አመሰግናለሁ वहाँ कहाँ जा रहे हो ወደዛ ወዴት ነው የምትሄደው እማዬ በዚህ አቋራጭ መንገድ አለ ጥሩ फिनिश किया
የምሳሳንን ጨረስካው? वो दीपक अपनी कॉलोनी में रहता है ना? ዲፐክኛ አካባቢ ነው አይደል የሚኖረው? बाहर क्या लेक्चर दे रहे थे तुम? እና ከክፍል ውጭ ምን ምክር እየሰጠው ነበር ለሱ? እማዬ ከነጭራሹም ትምህርት ቤት አይመጣም፣ ሁሌ ምክንያት ይፈጥራል። ምን አው And now we have to solve integration of And- geometric functions. Yeah. ኢንቴግሬሽን የዚህ መልስ ነው የምትጽፍልኝ ሚስ? አቤት እመቤቴ። विजय लड़कियों की क्लास में क्या? ይሄ የሴቶች ክፍል ምን ያደርጋል? खुद ही देख लीजिए. አንቺ ራስሽ ይዋ ये लड़की बहुत ही होनहार और እቺ ልጅ በጣም የተማረችና ብቃት ያላት ልጅ ነች። ጉድለቷን ጉድለት አድርጋ አታምንም። ሁሌ አንደኛ ነው የምትወጣው። देखिएगा आप एक दिन ये ታያለሽ አንቺ አንድ ቀን እሷ በህይወቷ ምሳሌ ትሆናለች። ये इसके बाद थोड़ा स्लो ትንሽ ቀስ እያልሽ እሺ። जिम में इतना नहीं थका हूं कभी ጂም ላይ እንኳን እኔን አልደከምኩም እኔ። एक ሚስ አቤት አንድ ወረቀትና እስክሪብቶ አገኛለሁ። እሺ ያዢ። አዎ በቃ ጨረስን። ፉል ስቶፕ ላድርጋው። ፉል ስቶፕ። ሁላችሁም እስክሪብታችሁን አስቀምጣችሁ ለቃችሁ ሂዱ። አሁን थैंक यू जय. አመሰግናለሁ ጄ። ችግር የለው ያዢ። አመሰግናለሁ ጄ። ये क्या है ይሄ ደግሞ ምንድን ነው? स्पेलिंग वगैरह ध्यान से लिखना बेचारी ስፔሊንጉን ተጠንቀህ ጻፍ። እችን ምስኪን እንዳጥላት बहन ने दिया. እህት የአንተ እህት ነች የሰጠች። ኧረ በጣም የሚያስቅ 500 አለቃ 500። वाले तो लूटते क्यों? እነዚህ ባለካፌዎች ለምንድን ነው እንደዚህ የሚዘርፉን? አሁን ገባኝ። ለዚህ ነው መካከለኛ ኑሮ ደረጃ ላይ ያለ ሰው ከቤተሰብ ጋር ወደ ውጭ የሚያወጣው። ዛሬ ለምን እንዲተናደርክ? ምንም አይደለም። አጎቴ ከጎረቤት ያለችው አዲሷ አክስቴ የለችም፣ እሷን አስቸገረች። ለምን? ትንሿ አይጥ እያለች ነው የምትጠራኝ። ትንሿ አይጥ። ኧረ አጎቴ አንድ ቀን ስታጠብ घुस गई बस तब से አይጥ ወደ እኔ መታጠቢያ ክፍል ገባ። ከዛን ጊዜ ጀምሮ ትንሿ አይጥ ትለኛለች። አንተ ስትታጠብ በቀዝቃዛዋ ነበር የታጠብከው? በሙቋ ነበር የታጠብከው? ምን ትቀልዳለህ አጎቴ? ይሄ ምንም ያመጣ ለውጥ አለ? ኧረ በጣም ለውጥ ያመጣል እንጂ ልጄ። ለዚህ ነው አየህ፣ ስትታጠብ የመታጠቢያ ክፍልን በር ዘግተህ መታጠብ ያለብህ። እባክህ እሷን ሽንት ቤት ይዘልኝ ሂድ። अंकल वॉशरूम जा አጎቴ ሽንት ቤት መሄድ እፈልጋለሁ። እሺ ልጄ ነይ ነይ። भतीजी किसकी है የማን የወንድም ልጅ ነች? የኔ ግን እኮ ለዚህ ነው मिस नहीं करना አንተ መቼም ይሄ ማስታወቂያ እንዳያመልጥ ነው አይደል? ይሄማ በሪያ መዝሙር እኮ ነው። अंकल चलो አጎቴ እንግባ እንጂ። አረ ልጅ አጎቴ እንግባ። በጣም ባይል ነው ያዘኝ። እባክህ የሴት ሽንት ቤት እኮ ነው። እባክህ እንግባ። እንዴት ወደ ውስጥ ይዤሽ ልግባ? እባክህ እንግባ። ይቅርታ እመቤቴ። አክስቴ እባክሽ ሽንት ቤት መግባት ፈልጋል። በጣም ወጥሮኛል። ተመሳሳይ ነው የኔም ልጅ። ነይ እንግባ። आंटी አክስቴ सेम पेंच ተመሳሳይ አይነት ምን ነው? እኔና አንቺ ተመሳሳይ ቀለም ያለው ፓንትን ያደርግ ነው። አረ አይሆንም። थैंक यू አመሰግናለሁ። ችግር የለውም። አመሰግናለሁ በጣም። ነይ ልጄ እንሂድ። आंटी አክስቴ सेम पेंच ተመሳሳይ ነው። አክስቴም ሮዝ ቀለም ፓንትን ያደረገችው። यस አዎ मामू ትንሹ አጎቴ እቺ ነች ጎረቤቷ። कैसे चिढ़ा አሁን ያለው እንዴት እንደምታናጅኝ ትንሹ አይጥ። ከቢር አይሆንም። ሮዚ ከዛሬ ጀምሮ የአንቺ ስም ሮዚ ነው። አረ አበቃልኝ። አሁን ከተማው ላይ ነው የምቀውጠው ገና። አረ እንሂድ። ዝም በል ሱመን क्या हुआ? ምን ሆንሽ? मेरे भाई እመቤቴ የኔ ወንድም ፈተናው ላይ ሊጽፍልኝ ሊመጣ ነበር तक नहीं आए. ግን እስካሁን አልመጣም። አረ እሺ ቆይ ቁጥሩን ንገርኝ እሱን። हेलो ሄሎ ወንድሜ የኔ ያለው አንተ? पहुंच रहा हूँ रास्ते में हूँ ट्रैफिक እየመጣው ነው። መንገድ ላይ ነኝ። በትራፊክ መጨናነቅ ተይዤ ነው። ስሚጣ በቃ ወደ አንቺ እየመጣው ነው። መንገድ ላይ ነኝ። ሄሎ ሱመን ሄሎ። ምን ሆነ? फोन कट गया. ስልኩ ተቋረጠ። አይሆንም። አሁን የስልኬ ባትሪ መዝጋት ነበረበት። ሱመን 15 ደቂቃ ነው የቀረው ልጅ ፈተናውን ሊጀመር። क्या हो रहा है साहब इतना ምንድነው እየሆነ ያለው? አልቄ ይሄን ያለ ምንድነው ጊዜ የምትፈጁት? ከኋላ ያለው በሽተኛ በጣም አሳሳቢ ሁኔታ ላይ ነው ያለው። ከቢር चाचा क्या हुआ ኧረ አጎቴ ምንድነው ከፊት የተፈጠረው? ፖሊስ መንገድ ዘግቶ ነው። हेलो मामू कबीर ሄሎ አጎቴ ከቢር ነኝ። मैं ट्रैफिक አንተ የት ነህ? በትራፊክ መጨናነቅ ተይዤ ነው። እባክህ बोलो ተናገር። ኧረ ምንም አይደለም አጎቴ። ሱመን የለችም። የሷ ወንድም ሊመጣ ነበር የፈተና ወረቀት ሊጽፍላት፣ ट्रैफिक में फंस गए ግን እሱ በሆነ ትራፊክ መጨናነቅ ተይዟል። ኧረ አጎቴ አንተና ምስኪን የፈተና ወረቀቱ ያመልጣታል። እሺ
जैसे क्लियर होता है ልክ መንገዱ ሲለቀቅ እመጣለሁ እሺ बोलो कि फिक्र ना करें आ रहा हूं አትጨነቂ በላት እመጣለሁ እሺ አጎቴ क्या हुआ मामू भी ट्रैफिक ምንድነው አጎቴን በትራፊክ መጨናነቅ ተይዟል እባካችሁ እርዱኝ इंस्पेक्टर साहब प्लीज कुछ ट्रैफिक का कीजिए ኢንስፔክተር እባክህ መንገዱን አስከፍትልኝ አንድ ሰዓት ሙሉ መንገዱ ዝግ ነው እኔ የቴን ፈተና ለመጻፍ እየሄድኩ ነው እባክህ እሷ እጇ አካለ ስንኩል ነው መጻፍ አችልም እባክህ አስከፍትልኝ ቆይ እስታ ያለው እመቤቴ እባክሽ እመቤቴ እባክሽ እርጅኝ በጣም አዝናለሁ ይቅርታ ልጄ በጣም አዝናለሁ የሆነት የተገኘ ዜና አለ አለቃ እየመጣ ነው እያየው ነው የኛ አትክልት ተመጋቢ ነብር ምን ያህል እየለፋ እንደሆነ ፖሊስ አጎቴ አረ ለትምህርት ቤት ረፍዶብናል አዲስ ገቢ ስለሆነ እኮ ነው ገና መጥፎ बैठ जाओ परेशान मत हो बैठ जाओ ተቀመጥ አትጨነቅ ተቀመጥ हेलो अरे ሄሎ እንዴ सो गए ተኛች सर हमने आधे घंटे से ट्रैफिक አለቃ 30 ደቂቃ ሙሉ መንገዱን ዘግተናል እዛ አምቡላንስ አለ እዚህ ጋር የትምህርት ቤት ባስ አለ አለቃ አንድ ወንድም የቱን ፈተና ለመጻፍ መሄድ አለበት ለትንሽ ደቂቃ እንክፈቱ አለቄ ሁሉም በጣም ተጨንቋል አልተጨነቁም ሁሉም በጣም ሞኝ ናቸው ለነሱ ብለህ የምትጨነቅላቸው የለም እነዚህ ሞኞች ናቸው ያን ሰው የመረጡት ሳታስብ ሳትረዳ የምትመርጥ ከሆነ ቅጣትህን ተቀበል እንዴ हे बघा साहेब मंत्र्याची पोरगी ኤሪ የሚኒስቴሩ ሴት ልጅ እየሄደች ነው ምን አይነት መጥፎ ነገር ነው የደህንነት ሚኒስቴሩ ልጅ እየሄደች ነው የሚኒስቴሩ ልጅ चलो निकलते हैं በላው እንሂድ በቃ አራ ቁሚ አሁንም ሱማን አራ ቁሚ እንዳታርጊ ቁሚ ልጄ ሱማን ጄባቡ ምንድነው ነው እባክህ አድናት እችን ምስኪን ማንም የሚረዳ እሷ አጣት እባክህ ጄባቡ ሱማን አጎቴ ፈተና አለብኝ እባክህ ለመጻፍ ትረዳኛል እዚህ ሱቄን የሚጠብቅልኝ ማንም የለም እኮ እባክሽ እርጅኝ ይቅርታ እባክሽ ይቅርታ ሱማን हटो ዞር በሉ हट जाओ ሱማን उठो ሱማን ተነሺ कोई है አረ ሰው የለም እንዴ እባካችሁ እርዱኝ አረ የሆነ ሰው አምቡላንስ ይጥራልኝ ሱማን ምንድነው ያርክሽው አንቺ ሱማን ይቅርታ ሱማን በጣም ይቅርታ ये लड़की बहुत ही होनहार እቺ ልጅ በጣም ብቃት ያላትና ምርጥ ተማሪ ነች እሷ ጉርለት አርጋ አታምንም ሁሌ አንደኛ ነው የምትወጣው एक दिन ये जरूर अपने አንድ ቀን በእርግጠኝነት በህይወቷ ምሳሌ ትሆናለች ሱማን इंस्पेक्टर साहब मुझे एफआईआर ኢንስፔክተር አንድ ክስ ላስመዘግብ ነው ማንን ተቃውሞ कविता सिंह पटेल ከቪታ ሲንግ ፓቴል अपने होम मिनिस्टर साहब की बेटिया የደህንነት ሚኒስቴራችን ልጅ አዎ
तुम्हें पता है तुम क्या कर रहे हो? አንተ ታውቃለህ ምን እያረክ እንዳለ? रिपोर्ट तो लिखिए। ይኸውልህ አንተ ሪፖርቱን ጻፍልኝ። साथ क्या हुआ है? አንተ አታውቅም እኔ ላይ ምን እንደሆነ። በእሱ የተነሳ መንገድ ተዘጋጋ። የኔ አካለ ስንኩል የሆነችው እህቴ ሄሎ አለቃ ስደኪ ነኝ። क्या कर रहे हो? ምን እያረክ ነው? बच्चा किसका? ልጁ የማን ነው? የኔ ልጅ ነው። नाम क्या? ስሙ ማን ነው? ስሙ ለከን ነው። खुशनसीब है कि बच्चा मिल गया। እድለኛ ነች ልጇ ተገኘ። እሷ የሆነ ለማኝ ሰርቆት ነበር አሉ። ለሁለት ደቂቃ እኔ ወደ ሱቅ ስገባ በዛ ደቂቃ ውስጥ የሆነ ሰው አነሳው። አሁን ተገኘ አይደለ? የላይኛውን አመስግኝ በሰላም መገኘቱ። እሺ जय ጄ done a great job. አንተ ጥሩ ስራ ነው የሰራው። አመሰግናለሁ እና እግዚአብሔር ይባርክ። የምር አንተ ለኛ አረክልን ነገር የዛን ሂሳብና ሁለት እንዴት እንክፈል? እንዴት እንርዳ? अगर आपको ऐसा लगता है አንተ እንደዚህ ከመሰለ እኛ ለእናንተ ውለታ እንዳረግንላችሁ तो आप थैंक यू मत कहिए। አመሰግናለሁ አትበል። इंस्टेड እንደውም 3 लोगों की मदद कीजिए आप, ሶስት ሰዎችን እርዳ። और उन तीनों से कहना እነዛ ሶስቱንም ንገራቸው वो 3 और की मदद እነዛ ሌላ ሶስት ሰዎችን እንዲረዱ። बेटा मैं कुछ समझा नहीं। ልጄ እኔ ምንም አልገባኝም። ये जरा पकड़ना। እስቲ ይህንን ያዘው። जैसे मैंने आपकी मदद की, እኔ እናንተ ረዷችሁ፣ እናንተ ሌላ ሶስት ሰዎች ትረዳላችሁ። उनसे कहेंगे እነሱንም ትነግራችኋላችሁ ሌላ ሶስት ሰዎች እንዲረዱ። 3 ሲባዛ 3 9 ይሆናል። ሲባዛ በ3 27 27 ሲባዛ በ3 81 81 ሰዎች 3 ሰዎችን ሲረዱ 243 እሺ ሲባዛ በ3 729 729 ሰዎች 3 ሰዎችን ሲረዱ 2187 3 ሲረዱ 6561 3 ሲጨመርበት 19683 3 ሲጨመርበት 59049 59049 በ3 170147 170,147 ሰዎች ሌላ 3 ሰዎችን ሲረዱስ और उन लोगों ने जब 3 की मदद እነዛ ሰዎች 3 ሰዎችን እየረዱ ሲሄዱስ ለሸኩንትላ ዴዚ መደወል አለበት። 4,30,46,721 አራት ምርጥ ትክክል ነው። की चेन እንደዚህ የእርዳታ ሰንሰለት करोड़ों में बढ़ती जाएगी। ከመቶ ሺዎች ወደ ሚሊዮን ከሚሊዮኖች ወደ ቢሊዮን ሲቀየር ልጄ በጣም ምርጥ ሐሳብ ነው። जब भी हमें मौका मिलेगा ምንጊዜም እኛ እድልና አጋጣሚ ስናገኝ 3 ሰዎችን በእርግጠኝነት እንረዳለን። कमाल है यार, ይገርማል። इतनी छोटी सी बात तो इतनी बड़ी सोच बना। ይህን ትንሽ ነገር እሱ የኔ ያህል ትልቅ አስተሳሰብ አድርገው ትክክል ነው ያልከው። በቃ ሰዎች ብቻ ያ ነገር ይግባቸው። ግን ምን አይነት ትክክለኛ ሂሳብ ነው ያስቀመጠው? የሚስቴ ወንድም የሚገርም ኖረ። ጄ Proud of you. ኮርቼባለሁ እንዴ። टेक केयर। ራስን ጠብቅ። ኦ ሄሎ हाँ हूँ। तमे गीता नो भाई। አንተ የጌታ ወንድም ነህ? አዎ። लेकिन वो तो मार्केट। ግን እሷ እኮ ገበያ ሄዳለች። आप एक काम करो। አንድ ስራ ልስጥል። አንተ ናና እዚህ ጠብቃት። ና እንጂ ና ና ና፣ ችግር የለውም ና። रिंकी मट्टी सरस छे। आइए आइए। አረ ለሪንኪ ምርጥ ነው። ና ና ግባ ና። और मैं family ጌታና እኔ ቤተሰብ ትንሽ ጓደኛ ብዙ ነን። አረ ተቀመጥ ተቀመጥ። ለአንተ እኔ ምርጥ የሆነ ሻይ አዘጋጅቼ አመጣልሃለሁ። አረ ተቀመጥ። की है ना। የኛ ሪንኪ የለችም። በጉጅራት ማህበረሰብ ውስጥ በጣም ዝነኛ ነች። በአራት ላይ ሻይ የለም እና የሱ ልጅ तो लाइन मारता है। የኔን ሪንኪን እየጀነጀነ ነው የሱ ልጅ። በአራት ደግሞ እኔን I am very happy singles. በጣም ደስተኛ ሲንግል እናት ነኝ ታውቃለህ። ተቀመጥ ተቀመጥ፣ ሻይ አመጣለሁ ምርጥ የሆነ ትርጉም ከኤቶኤም ፕሮዳክሽን። ይሄ አንተ ትንሹ አይጥ घर पे अपनी ऑटोबायोग्राफी। እኔ ቤት መጥተህ የራስን ህይወት ታሪክ ታያለህ። እንደዚህ መጥተህ በእኛ ቴሌቪዥን ዝጋይነን छोरी जो है अब ትንሹ አይጥ इंग्लिश सुनाओ। አሁን የኔን እንግሊዘኛ ስማ። ወደ ኮል ሴንተር ላይ ነው ለስራ ቃለ መጠይቅ። ሄሎ Good evening sir. እንደምን ዋልክ አለቃዬ? Rinkii
የምታናግረው ሪንኪሻን ነው አይደለም አልቄ ሪክሻ አይደለም ያልኩት ሪንኪሻ አረ ዞር አድርገው ባኬንን How can I assist you, sir? ምንድነው አላገለግል ይችላል አልቄ አረ ችግሩ ይሄ ትራስ ነው ወይስ እማዬ ከየት ነው እንደዚህ የደረቀ ትራስ ይዛ የምትመጣው ይሄ አንቺ ደደብ ምን እያርክሽ ነው ምንድነው አረ ዙረሽ ተመልከች ምኑ मसाला ቅመም ያለው ሻይ ጄ አንተ እዚህ ምን እያረክ ነው ጌታቴ physical touch ያካል ንክክይ ቆይ አንድ ጊዜ ምንድነው ጄ ምንም አይደለም የሷ ልጅ ተሳስታ ነበር እኔን ከቢር አርጋ አሰበች አንተ तुम दोनों እንዴ ሁለታችሁ እርስ በርስ ተዋወቃላችሁ አውቀሻለሁ አንቺ ያቺ አይደለሽ ቲያትር ቤት ውስጥ ትንሿ ልጅ ሮዝ ቀለም እሺ ይቅርታ ሮዝማ የእናትና ልጅ ተወዳጅ ነው ኢንኪ ፒንኪ ፖንኪ እንሂድ ከቢር እየጠበቀን ይሆናል शुक्र सरच्चे አረ ልጁ በጣም ምርጥ ነው አረ ጊታቴ करता क्या है ወንድምሽ ምንድነው የሚሰራው ወታደር ነበር ማለት እማዬ भाग गया होगा ፈርቶ ይሆናል የጠፋው चलो እንሂድ በይ በቃ እንሂድ አንቺ ደደብ ምንድነው ዝም ብለሽ የምታወሪ ዝም በይ እንሂድ दीदी I'm really እህቴ በጣም ይቅርታ मिलिट्री छोड़ने की वजह मेरे भाई का ውትድርና ቤቱን የተወ ምክንያት የወንድሜ ፍርሃቷን ነበር ጀግንነቱ ነበር ውትድርና ቤትን ያስተው ካፕቴን ይሰማል አቤት አልከ ካፕቴንኛ ብዙ ሰዎች አተናል ክልሉ ለቃችሁ ውጡ ሚሽኑ እዚህ ጋር ይቋረጥ አሁን ማለቄ የተሳሳተ ትእዛዝ ነው እዛ ንጹሃን ልጆች ታጋች ሆነዋል አንተ ራስን ቦታ ተቆጣጠረ አለቄ ሲቪሎች አሉበት እዚህ ልትረዳ ሞክር የበላይ ትእዛዝ ነው ለቃችሁ ውጡ ከዛ ተመለሱ አለቄ ወለ ዝቅ በል አንተ መጥፎ ዝቅ በል ካፕቴን አርጁን ይሰማል ሚሽን አሁን አቋርጡትና ተመለሱ ከበላይ መጣ ትእዛዝ ነው እየሰማኝ ነው और हाई कमांड का ऑर्डर ना मानने की वजह የበላይ አለቆቹን ትእዛዝ እሺ ብሎ ባለመቀበሉ የተነሳ सस्पेंड कर दिया गया ጄኮ ውትድርና ቤቱ ተባረረ sorry दीदी ይቅርታ እቴ इट्स ओके ችግር የለው thank you አመሰግናለሁ थैंक यू नहीं አመሰግናለሁ አትበይ 3 लोगों की मदद कर देना ሶስት ሰዎችን እርጂ भी मौका मिले ምን ጊዜ ማጋጣሚውን ስታገኝ और उनसे कहना እነሱን ደግሞ ንገሪያቸው ये 3 लोगों की मदद कर ሌላ ሶስት ሰዎችን እንዲረዱ जी እሺ जय की सोच है ይሄ ነው የጂ አስተሳሰብ आर्मी में रहकर
या पॉलिटिशियन बनकर ही देश की सेवा की जाए ውትድርና ቤት ገብቶ ወይ ደግሞ ፖለቲከኛ ሆኖ भी नहीं है አገር ማገልገል በዚህ ብቻ አስፈላጊ አይደለም ही इज अ गुड मैन እሱ ጥሩ ሰው ነው क्या बताऊं दीदी እኔ ምን ልንገርሽ እህቴ ऐसी बातें कर रहा है በስልክ እንደዚህ አይነት ወሬ ያናግረኛል በቃ ልናገሩላ ማልችለው እንደዚህ አይነት ቆሻሻና አሳፋሪ ወሬ አላመንኩም አንድ ወንድ ስለ አንዲት ሴት እንደዚህ አይነት ነገርም ሊያወራ ይችላል እህቴ እኔ ያልብቻ አይደለም እሱ ስለ ሲምረን እንደዚህ አይነት ነገር ያውቃል በሷ ሰውነት ላይ አልጂ ተባከ እኛ ለፖሊስ ክስ ከማቀርባችን በፊት አንቺ እንገናኝ ብለን አሰብን በቃ ክሱ ተጠናቋል ይሄ እሱ ስልክ ነው ስጪ ለኔ Lots of money, you know. በጣም ብዙ ገንዘብ ታውቃለህ ይቅርታ አስፈላጊ ስልክ ነው አቤጄ ተናገር የት ነው ያለው በአሁን ሰዓት Chinese को अपना idea. አረ አንድ ቻይና ሐሳቤን ላጣብቅበት እየሞከርኩ ነው ወንድሜ እኔ ቻይና አይደለም እኔ ኔፓሊ ነኝ ኔፓል ወደዛ ነው ከዛ ተራራ ጀርባ ይጥፋ ከዚህ አቤጄ ተናገር ስማኝ टेलीफोन एक्सचेंज में पहचान है ना पता लगा አንተ የስልክ አቅጣጫን ማወቅ ያለ አይደል እስቲ አጣራ ይሄ ቁጥር ከየት እንደሆነ እሺ አንተ ማናገር እንቀጥላ काटो मत በስልኩ ላይ ዝም ብለሽ አናግሩ የሚያረበሩኝ ስሚ እንዳዘጊው ሄሎ ሃይ የኔ ፍቅር አረ ወንድሜ ለምን አሰማኝም አንተ Hello, chef. ሄሎ ጄ ታውቋል የት እንደሆነ हेलो ሄሎ हेलो ሄሎ लगता है आपके भाई की እንዴ መስለኝ የወንድምሽ ድምጽ मसለኝ लगता है आपका काम हो እንዴ መስለኝ ያንቺ ስራ ተፈጽሟል ይሄ ነው እንዴ ዶክተር फैमिली डॉक्टर का ይሄ እኮ የቤተሰባችን ዶክተር ካፓዲያ ነው ምን एक डॉक्टर होते हुए አንድ ዶክተር ሆነ मेक श्योर कि तेरा लाइसेंस कैंसिल हो जाए አሳያለሁ ፍቃድህን ሁላ ነው ማሰርዘው आप लोगों ने जो हमारे लिए किया እናንተ ለኛ ያረጋችሁልን ነገር ለዛ አመሰግናለሁ ምስጋና ምንም አያስፈልግም በህይወትህ ምን ጊዜ ማጋጣሚ ስታገኝ ሶስት ሰዎችን እርዳ መልካም እድል ይግጠም እሺ ቻው እህቴ ቻው ነይ बाय गाइस अगले हफ्ते मिलते हैं ቻው ጓደኞቼ በቀጣይ ሳምንት እንገናኛለን ደግሞ ጠጣችሁ እንዳነዱ ራሳችሁን ጠብቁ አለቃ ጠጥቶ ተቀምጦ ነው ሁሉ ጊዜ ባህሪው ነው ልምዱ ነው እንደዚህ अंकल አጎቴ कोई है आपके साथ ሰው አለ ካንተ ጋር የለኝም ብቻዬን ነኝ እኔ አጎቴ በጣም መሽቷል ወደ ቤት ሂዳ አረ በጃጅና ታክሲ ፈልግ ደከመኝ ማንም በሰንት ነገር ለመሄድ ፍቃደኛ አይደለም ቆይ ነው ያይላለሁ ऑटो በጃጅ आ जाइए अंकल आ गई ऑटो ና አጎቴ መጥቷል በጃጅ ይኸው ና ና እየተነቀክ በጣም ጥሩ बैठ गया क्या किधर जाना है ቀጣ ተቀመጥክ እንዴ የት ነው የምትሄደው ንገረኝ እንጂ አጎቴ አራሻን ንገረው नंबर 5 ቤት ቁጥር 5 ወሰንት ነገር ምዕራብ आने का उसको भाड़ा भी नहीं मिलता በጃጅ ሜራ ነገር ነው የሚሄደው ከዛ ሌላ ተጓዥ አላገኝም ውረድ ኧረ ተው እባክህ ትልቅ ሰው ነው በዛ ላይ ሰክሯል ከሰከረ እኔ በጃጅ ላይ ነው የሚወጣው እዛ ከሄድኩ በኋላ ሌላ ተከራይ ተጓዥ አላገኝም ተው እባክህ በዚህ ምሽት ወዴት ይሄዳል ጥሩ እሺ እንሂድ አመሰግናለሁ की कोई जरूरत नहीं ምስጋና ምንም አያስፈልግም በህይወትህ ምን ጊዜ ማጋጣሚ ስታገኝ ሶስት ሰዎችን እርዳ अंकल አጎቴ አመሰግናለሁ አትበለኝ በምስጋና ቅያሬ ምን ጊዜ ምድሉን ስታገኝ ሶስት ሰዎችን እርዳ लो आ गया तुम्हारा ያው ደረስክ ቤት एकदम करेक्ट जगह पर ትክክለኛ ቦታ ላይ ነው ያመጣኝ अच्छा मैं तेरा फिक्स क्लाइंट ከዛሬ ጀምሮ ቋሚ ደንበኛ ኮኛለሁ እንዴት ነው እባክህ ये रख ያዙ ይሄን शुक्रिया አመሰግናለሁ जनमंच प्रोग्राम में आज በጀንመች ፕሮግራም ላይ ዛሬ የምናነጋግረው የክብር እንግዳችን ይሄኑላ ስራ ተማሪ ልጅ ካገባሽ በኋላ ለጋብቻሽ ይጠቅምሻል ለኔ አያስፈልገኝም ግን ይሄንንም ብትማር ነገሩ የበለጠ ምርጡን ይመቻችልኛል አረ ምን ያህል ነው የምትሞክረው አንተ ሱሚት እናቴ አንቺ ደግሞ አረ አንድ ሰከንድ ልስማበት तरह से खर्च कर የሰላማዊ ሰው ገንዘብ እንደዚህ መጥፋት እስከየትኛው ቦታ ህጋዊ ነው ከዚህም ሌላ सड़क पर निकल የቪአይፒ መኪኖች መንገድ ላይ ወጥተው ሲሄዱ ሰዎች የተለያየ አይነት ችግርን ለመጋፈጥ እየተገደዱ ነው አሁን የምንነጋገረው ከኛ ክልል ሚኒስቴር ከአሹክ ፐርዳን ጋር ነው አሹክ ፐርዳን እንጂ ምን ለመናገር ትፈልጋለህ አንተ ስለዚህ ታውቃለሽ እውነቱ በደህንነት ጥበቃ ስም ሰላማዊ ህዝብ ችግር ሊገጥሙ አይገባም ወይ ደግሞ ብዙ ችግር ሊገጥሙ አይገባም የአጋጣሚ ጉዳይ ነው ፖለቲከኞችም እኮ ሰው ናቸው ሰዎች ናቸው ደግሞ የሚሳሳቱት
ችግሩ ነው አንድ ባለስልጣን ሲሳሳት ጭንቀቱን የሚቀበለው ሰላማዊ ህዝብ ነው ይሄ ነገር ምን ይመስላል ስለዚህ አዲስ የክልል ሚኒስቴር ዲፕሎማቲክ የሆነ መልስ ነው የሰጠው ከሁሉም የሚያሳስበው ነገር የደህንነት ጥበቃውን በተሳሳተ መንገድ የሚጠቀሙበት እነሱ ናቸው ጥፋተኞች እነሱን ተቃውሞ ከባድ ምርመራ ይደረጋል በጣም መልካም የሆነ አስተሳሰብ ነው ያለው ፊቱም ሲታይ ጥሩ ሰው ይመስላል ጥሩ ሰው ቢሆን ምን የሚመጣ ለውጥ አለ አሻንጉሊት አይደል እንዴ አይደለም ጥሩ ሰው ነው እኔም ሰምቻለሁ እሺ ስንቶ እጄን ስጠኝ አረ እጄን ስጠኝ አጣበኩኝ የጄን ፎርሙላ በመስጋና ቅያሬ ሶስት ሰዎችን መርዳት የሚለው ለአንዱ ተናገርኩት እኔም ዛሬ ጥሩ ኑበሉ ምግብ ደርሷል እንሂድ በሉ እንብላሽ አረ የሱን አዲስ ዘመን ያሳብ ሰማ ምንድነው ምን ተፈጠረ ይሄ ወንድሜ በድብቅ አይኑን ከሞተ በኋላ ሌላ ሰው እንዲሰጥ ተናዟል በአሁን ሰዓት እየሰራ ያለው ስራ እንደ መስለን በፍጥነት የሆነ ሰው የአይን ብርሃን ያገኛል አረ ዝም በል አንተ ጨምላቃ በጣም በዛ ያንተ አፍ አመድ ነው ልጄ እኔ አንተን የሆነ ላስረዳ የምፈልገው ነገር አለ በአለም ላይ ሁሉም ሰዎች እንዳንተ አይደሉም በአሁን ጊዜ ሁኔታው እንደዚህ ተበላሽቷል እያንዳንዱ ሰው በራሱ ጭንቀትና የኑሮ ችግር ነው የሚሯሯጠው ሁሉም እረዳለን ይላሉ ግን መጥቶ የሚረዳ ማንም የለም ይኸውልህ ያየነው አንተ ለኔ ብቻ አንድ ቃል ግባልኝ ይሄ የመልካምነት አስተሳሰብ ወደፊት ሊጓዝ ካልቻለ እንዳትከፋ አንተ नहीं होगा मां አረ አልከፋም ማጂ चिल्ला አረ ዘናቤ በቃ ምንድነው እናንተ ዘናቤ ምናምን እውነት በጣም ነው የምታስቸግረኝ ये थॉट इतना अच्छा और नोबल है कि मैं ይሄ በጣም ምርጥና ቆንጆ ነው እኔ በዚህ ጉዳይ መርዳት ፈልጋለሁ ይሄ አስተሳሰብ እኔ አሁን ነው በቅርብ ያገባሁት በዛ ጉዳይ ላይ ቢዚ ነው ነበር ምንም ጊዜና አጋጣሚ አላገኘም ጊዜና አጋጣሚ ባገኘው ጊዜ ለመርዳት መጣለው ችግር የለው አንተ ለኛ ያረክልን ነገር አንረሳው ያንተንም ህግና አባባል እናስታውሳለን ያንተን ህግ ወደፊት ማስጓዝም እንፈልጋለን ግን ሰሞኑን የኛው ተራሱ በቪዛና በፓስፖርት ቢሮ ጉዳይ ግራ ተጋብቷል የኔ ልጅ እረና የሱ ቤተሰቦች ካናዳ ሊዘዋወሩ ነው यहाँ कोई किसी की मदद नहीं እዚህ ማንንም ሰው አይረዳም नहीं करना चाहता है መርዳት የሚፈልግ የለም ከነጭራሹ ሁሉም በየራሱ ጉዳይ ተጠምዶ ነው ያለው नौकरी की टेंशन አንዱ የሥራ ጭንቀት ሲኖርበት አንዱ ደግሞ የሴት ጭንቀት አለበት मैंने दुनिया देखी እኔ ዓለምን አይቻለሁ सीधा बोलता हूं ቀጥታ ነው የምናገረው कोई प्यार से बोलेगा कोई አንዳንዱ በፍቅር ይናገራል አንዳንዱ በጨዋነት ይናገራል ये बहुत करने की इच्छा है በጣም ለመርዳት ፍላጎት አለኝ ይላል पूछो ግን እስቲ የሚረዳ ሰው ይጠይቀው ने कुछ किया አንተ ሲሆን ነገር አድርጋል किया ያረከው ነገር አለ አንተስ वो बोलेगा कि ያኔ नहीं किया ይሄን ይላችኋል ምንም ነገር አላረኩም तुम लोग भ्रम में जी रहे हो እናንተ በቅዠት ዓለም ነው የምትኖሩት ምንም ነገር አይሆንም በዚህ ምንም አይመጣም ምንም የሚመጣ ነገር የለም በዚህ चलिए सर दुनिया खराब እሺ አለቄ ዓለም መጥፎ ነች ማንንም ሰው አረዳም እንመን ግን ካንተ ይጀመራ ምናልባት ደስታ ልታገኝበት ትችላለህ ካንተ ብትጀምር बकवास የማይረባው ወሬ सॉरी सर ይቅርታ አለቄ मुझे आपसे ऐसी बात नहीं करनी चाहिए እኔ አንተን እንዲህ ማናገር አልነበረብኝም क्षमा चाहता हूं ይቅርታ ጠይቃለሁ አለቄ ये तेरा ይሄ አንተ अरे यार አረ ምንድነው छोड़ना በልበል አንተ ተራ ነው ቶ በቃ ጄ कोशिश करे ना करे ማንም ሞከረ አልሞከረ እኛ እንሞክራለን ይሄን ነገር አለቄ እርቦኛል እባክህ አለቄ የሆነ ነገር ስጠኝ አለቄ ነገርኩሽ ሂጂ ከዚህ ነገርኩሽ ሂጂ ኧረ የሆነ ነገር ስጠኝ እንደዚህ ጻል ልጅ የሚያናግር ሰው አለ እንዴ አለቄ ኧረ እርቦኛል አለቄ ብር ስጠኝ ነገርኩሽ አንዴ ሂጂ ከዚህ ኧረ ጄ ኧረ ስማኝ ጄ ልጄ सुमित इसके तो ሱሚት ኧረ እሷ ደም ፈሰሳት እኮ ምንድነው ያደረግከው አንተ ምንድነው ችግር ጄ ለቀው ችግሬ
አረ በቃ መጥፎ እዚህኛ ሶስት ሰዎችን ስለመርዳት እናወራለን አንተ ጄ አቁም ጄ ራስን ተቆጣጠር እንጂ ተረጋጋ አረ ሂድ ውጣ ከዚህ አንተ ተረጋጋ በቃ ምስኪን ጄ አለቃችሁም እናንተን መጥፎች ሂድ ምንድነው እባክህ ጄ መስታወቱን በእጅ መታው እኮ बच्चे को देखना यार አላየው ሞዴል ተሰቅሎ እንደነበር መስታወቱ ልጅቷን ያት በቃ ደህና ነሽ ልጄ नहीं मामूली सी चोट አይ ትንሽ ጉዳት ነው አረ መጥፎነትም ገደብ አለው አረ ምን ሆነሽ ልጄ ምን ሆነሽ ወንድሜ ይሄ ወንድሜ ማን አንተ አባቷ ነኝ እሷ አባት እንዴት አይነት አባት ነው ካርታ ይጫወታል ጤነኛ ነው በዛ ላይ መጥፎ እጅና እግር ሰላም አይደለ ልጅን ታስለምናለህ እንዴት አይነት አባት ነው ጄ ተረጋጋ በቃ አንድ ስራ ልስጥህ ይሄን አርግላት ख्याल रखो बेटा ራስሽን ጠብቂ ልጄ እንሂድና ምን ሆነ ዛሬ የሚስቴ ወንድም ሙዱ ጠፍቷል የተፈጠረ ነገር አለ አረ ምንም አይደለም ዛሬ መንገድ ላይ ተጣልቶ ነው ከማጋር ቶ የቴባል ታቋለ ጄን ምን ሆንክ ጄ डिस्टर्ब्ड हो और क्या ተረብሻለሁ ሌላ ምን चेन ऑफ इवेंट्स तो देखो አረ ሰንሰለቱን ተመልከቱ አልቀጠላለኝ धड़ाधड़ एक के बाद एक ከአንድ በኋላ አንድ ያልኩ ሞከርኩኝ इसकी मैंने አንዲት ልጅ वो मेरे सामने जम करके सुसाइड ልረዳት በሞክር አቃተኝ በእኔ አይን ፊት ለፊት ዘላ ራሷን አጠፋች አንድ የታፈነ ልጅ በድንገት ነው ያገኘሁት एक गरीब बच्ची भीख አንዲት ዳ የሴት ልጅ कितना መንገድ ላይ ስለምን በእኔ አይን ፊት ለፊት ተደበደበች ይሄን አቅና እውነታ እኔ ልርቅና ልሸሸው በሞከርኩኝ መጠን ये सब चीजें मुझे ही क्यों दिखाई देती ይሄ ሁላ ነገር ቆይ ስሜቱ ለኔ ብቻ ለምንድን ነው እየተሰማ የሚታየኝ ማየትማ ሁሉም ያያል ጄ नजरें फेर लेते हैं ሌሎች ሰዎች አይናቸውን ያዞራሉ तुमने सुना होगा ना लोगों को አንተ ሰምታል አይደል ሰዎች ሲናገሩ तो वे जाके उसकी मदद እኔ ከገደብ ውጭ ወጥቼ እሱን ረዳው ሲሉ ये आउट ऑफ द वे ही तुम्हारा वे है ይሄ ከገደብ ውጪ ያለፈ ያንተ ነው በቃ ያንተ ስሜት ነው አንተ የተፈጠርከው ለዚህ ነው አያ ለዚህ ነው አንተ ከሌሎች ለየት የሚያደርግ तुम मिलिट्री छोड़कर गैराज में አንተ गुजारने के लिए नहीं ውትድርና ቤትን ተተ ገራጅ ውስጥ ህይወትን ለማሳለፍ አይደለም የተፈጠርከው ለውጥ ታመጣለህ አይዞህ मुझे यकीन है እኔ እርግጠኛ ነኝ በዚህ አምንባለሁ कब और कैसे መችና እንዴት እንደሆነ ये देखना है ይሄንን ማየት ብቻ ነው የሚቀረን እኛም በአንተ ሙሉ እምነት አለ እንጂ መጥፎነት እንደ መርዝ ነው በፍጥነት የሚስፋፋ ጥሩነት ግን እንደ መድኃኒት ነው ጊዜ ይፈጃል እንጂ ቀስ ብሎ መስራቱ አይቀርም ቸርስ ምን ወፍራም ዛሬ ለምን ትምህርት ቤት አልሄድክም አረ ትምህርት ቤቱ ሩቅ ነው እኔ በእግሬ እኮ ነው የምሄደው ደከመኛ ያዝ የኔ ሳይክል ያዝ በዚህ ስፖርትም ይሆናል በሰዓቱም እንድትመጣ አመሰግናለሁ አረ ጓደኛ አመሰግናለሁ አትበለኝ ምን ጊዜ እድሉን ስታገኝ ሌላ ሶስት ሰዎችን እርዳ እነሱንም ነገራቸው ሌላ ሶስት ሰዎች እንዲረዱ ገባ አረ ምንድነው አጎቴ ሄ ባክሽጂ कहां हो डार्लिंग የነሻለሽው የኔ ውድ እኔ ምን ያህል ሰዓት እየጠበቅኩሽ ነበር አረማዬ ምን አይነት ቦታ ነው ወደርኩት ይሄን ቦታ አይደለ ኦ የኔ ሐሳብ ነበር አረ አጎቴ እወዳለሁ እንዴ እወዳለሁ አረ ምን አይነት ምን በልተሽ ነው ባክሽን ልጅ ወለድሽው አንቺ मैं तेरे को बाद में फोन करता हूं ቆይ በኋላ ደውልልሻለሁ ላንቺ አጎቴ ኒዳ አጎቴ ባካ አጎቴ ምን ነው ቀስ ብለህ የምትሄደው ፍጠና ኒዳ अपनी फैमिली के साथ ያ የኛ ጀግና ያለም ከቤተሰቡ ጋር ወንደርላንድ መጥቷል በፍጥነት እንድትመጣ ባይ ዛሬ የሱን ጨዋታ እናጠናቀዋለን ስትሮበሪ ፍሌቨር እንዴት ነው ባካ አጎቴ የዛን ቀን ቲያትር ቤት ውስጥ ከገባ ጀምሮ ሮዝ ቀለም ወዳል አይደል ሮዝ ቀለም ये क्या गाना है ይሄ ምን አይነት ዘፈን ነው እማዬ ሮዝ ግስላ አንተ ትንሽ ምን ትንሽ ፈንዲሻ አሳይሻለሁ ፈንዲሻ የኔ ስም ሮዚ ነው የሮዚ ወጣትነት ከቢር በል आजा አሁን የጥናት ሰዓት ደርሷል ና ላድርስ እናትም ወክ የምታደርግበት ሰዓት ደርሷል ቻው በይ ሮዚ ቻው አረ ማለቴ ሪንኪ ላለው ብዬ ነው ቻው ሮዚ ሪንኪ ከዛሬ ጀምሮ ስምሽ ሮዚ ሆኗል ሮዚ
कहाँ है वो? የት ነው ያለው እሱ? አረፈድክ ባይ ሄደ እሱ። तू तो कह रहा था उसकी አንተ ከቤተሰቡ ጋር ነው የመጣው አላልከኝም እንዴ? ውስጥ ናቸው እነሱ። सब लोग बाहर। ሁላችሁም ወደ ውጭ። Hey, छोड़! ኤይ ለቃት! ኤይ ये गलती मत करना। ይህንን ስህተትማ እንዳትፈጽሚው። बोला अपने भाई को फोन करके। ጥሪ ወንድምሽን ደውለሽ። जय ጄ ጄ ያዙት መጥፎ ትናከሳለህ፣ ታጓራለህ። ማደፍ साले हरामखोर। ኧረ መጥፎ አንተ የዲቃላ ልጅ! कौन है ये? ኧረ ማን ነው ይሄ? हेलो ሄሎ बॉडी बोल रहा हूँ। ሄሎ ማኒክ ነኝ ባይ። क्या हुआ? ምን ተፈጠረ? ኧረ ባይ የዲቃላ ልጅ ማደፍን ለመርዳት መጣሁ 10 ሰዎችን ይዤ፣ लेकिन सिर्फ 3 बचे हैं भाई। ግን አሁን 3 ነው የቀረ ነው አለቀ። बोलो कितने? भाई अकेला। እነሱ ስንት ናቸው? ኧረ ብቻውን ነው እሱ ባይ። ये क्या था? ይሄ ምን ነበር? जानवर है ባይ አውሬ ነው አውሬ። ኧረ है पागलों की तरह। ይዋጨራል፣ እንደ እብድ ይናከሳል፣ ይጮሃል ሰዎች ላይ። तू जहाँ पर भी है አንተ የትም ቦታ እሱን ቅርብ ወዳለው ፓርቲ ቢሮአችን ውሰደው። उसकी चिल्लाहट को चीख में बदल देंगे। የሱን ማጓራት ወደ ጮትነት እቀይርለታለሁ፣ እሞክራለሁ ባይ። ጄ तुम घर जाओ। አንቺ ወደ ቤት ሂጂ።
ትርጉም ከኤቶኤም ፕሮዳክሽን नहीं जय አሁንም ጄ ጄ ጄ አስቁመው እሱን እንዴ ጄ አለቄ እዛ ጋር ተመልከት አረ ምን እናያለን ራጅፑት አለቄ ችግር አልተፈጠረ ክስ አልተጻፈ መጀመሪያ የሆነ ነገር ይጻፍ ከዛ በኋላ ነው የሆነ ነገር ይፈጠርና ነው ምን ተጠቀመው ያለ በህይወት እድገት ማግኘት ካለበት የተከለከለው መንገድ ላይ ወጥተቁም መጀመሪያ መተከቁም ግን አካልን ነው የምታጣው